አንድ የተበደለ ሰው ለበደለው ግለሰብ እንዲህ ብሎ ጻፈለት፣ እመነኝ ከዚህ በኋላ እያንዳንዷ የህይወት ወቀቶች ላይ ትዝልሃለሁ። እጅግ በጣም ችግሩ ዱዓ አድርገህ ዱዓህን ማልቀበል ሲልህ የዛኔም ትዝልሃለሁ። በጣም ታመህ የህመሙ ብዛት እንቅልፍ አላስወሰድ ሲል የዛኔም ትዝልሃለሁ የሚል ነበረ። የሚገርመው ይህን ተያይዞ መድረሳ ላይ ያለን ኡስታዛችን አንድ የነገሩን ታሪክ ነበረ። ባህር ዳርቻ ላይ አሳ በማጥመድ የሚተዳደር ነበረ። ታዲያ የሆነ ቀን እስከዛሬ ካስለመዳቸው አሳ ከፍ ያለ ይይዛል። ታዲያ አካባቢ ፖሊስ እያየው ነበርና አሳውን እንዲሰጠው ሲጠይቀው አሳ አጥማጁም አሳውን አንሰጥህም ይለዋል። ፖሊሱም በግድ ሰውየውን በመደብደብ አሳውን ይወስድበታል። ፖሊሱም አሳውን ይዞ ወደ ቤቱ እየሄደ ያለ አሳው የፖሊሱን ጣት ይነክሰዋል። ፖሊሱም እንደ ቀላል ነገር ያላቅና ወደ ቤቱ ይሄዳል። ታዲያ ከትንሽ ጊዜ በኋላ ጣቱን በጣም ያማዋልና ወደ ሐኪም ቤት ልታየው ብሎ ይሄዳል። ሐኪም ቤትም ከሄደ በኋላ ዶክተሩ ጣትህ ስለተበከለ ግዴታ መቆረጥ አለበት ይለዋል። እሱም ምንም አማራጭ የለውም፣ ጣቱን ይቆረጣል። ወደ ቤቱም ከተመለሰ በኋላ ከተቆረጠው ቦታ ላይ ይሞና ያሳካው ስለነበረ ድጋሜ ተመልሶ ወደ ዶክተሩ ያሳየዋል። ዶክተሩም ግዴታ አሁንም ስለተበከለ እስከ ክንዴ ድረስ መቆረጥ አለብህ ይለዋል። አሁንም ምንም አማራጭ የለውም፣ ይቆረጣል። ታዲያ ይህ ሁሉ ሲሆን ጎረቤቱ እያየ ነበርና ሂዶ ይጠይቀዋል። ምንድነው መሆንህ ነው? 8 ቀን ባልሞላው ጊዜ ተቆራርጠሃለክ ይለዋል። ፖሊሱም የተፈጠረውን ነገር ሁሉ ለጎረቤቱ ይነግረዋል። ጎረቤቱም እንግዳውስ የምትድነው ያንኑ አሳ አጥማጅ ሂደህ አውፍ ማስባል ስትችል ብቻ ነው ይለዋል። ፖሊሱም የአሳ አጥማጁን ቤት እንደምንም ፈልጎ ካገኘው በኋላ ከአሳ አጥማጁ እግር ስር ሂዶ ይወርቃል። እንደው እባክህ ይቅር በለኝም ይለዋል። አሳ አጥማጁን በቃ ይቅር ብያለሁ ተነስ ይለዋል። ፖሊሱም ለአሳ አጥማጁ ይሄን ሁሉ የሆንኩት ግን እንደምን ብለህ ዱዓ ብታደርግብኝ ነው አለው። አንተ እኔን ደብድበህ አሳውን እንደወሰርክብኝ ወደው እኔም ለአላህ ጌታዬ ሆይ ይሄ ሰውዬ ስልጣኑና ችሎታውን ተማምኖ ነውና ከኔ አሳውን የወሰደው አንተም ችሎታህን በዚህ ሰውዬ ላይ አሳየኝ ብዬ ነው ዱዓ ያደረኩብህ አለው። ሰውን መበደል መዘዙ ከባድ ነው ለማለት ያህል ነው። ፊ አማኒላህ